ሀብትን በማስተላለፍ የሚገኝ ጥቅም ላይ የታክስ መመሪያችን ማለት ነው 8/11 ማለት ነው 8/2011 በግልጽ ያስቀምጣል ማለት ነው። ህጉ ምን ይላል? አንድ ነጋዴ ወይም ድርጅት ካፒታል ሀብትን ሲያስተላልፍ ወይ ካፒታል ንብረትን ሲያስተላልፍ ግዴታ ባገኘው ጥቅም ላይ ባገኘው ገቢ ላይ ግብር መክፈል እንዳለበት በግልጽ ያስቀምጣል ማለት ነው። ስለዚህ ይሄን ገቢ ወይም ደግሞ ይሄን ሀብት ሲያስተላልፍ አሰራሩ ምን ይመስላል የሚለውን በግልጽ ኢሉስትሬሽን ተሰጥቶበታል ማለት ነው። ስለዚህ ይሄን ለምሳሌ ከስሌቱ ብንነሳ ይሄ ድርጅት ሀብቱን ሲያስተላልፍ እንዴት አድርጎ ነው ካልኩሌት አድርጎ ወይም ስሌቱን ሰርቶ ለባለስልጣኑ ሰሚት ያደርጋል የሚለውን ስናይ በአዲሱ ገቢ ግብር አዋጃችን ላይ 1395/2017 ላይ የወጣው ላይ ባጭሩ በግልጽ ያስቀምጣል ማለት ነው። ስለዚህ እሱስ እንዴት እንዲሰራ የሚለውን ያው ቀመር አለው። ቀመሩ ምን ይላል? ሀብቱ የተሸጠበት አለ፣ ከዛ በኋላ ደግሞ የተገዛበት አለ፣ ሀብቱ የተፈራበት ማለት ነው። ከዛ ኢንፍሌሽን አለ ማለት ነው። ስለዚህ እንዴት አድርገን ካልኩሌት እናደርጋለን ማለት ነው። ሀብቱ የተሸጠበት ወይም ደግሞ ሴሊንግ ፕራይስ አለ ሲቀነስ ሀብቱ የተገዛበት ወይም ደግሞ ሂስቶሪካል ኮስቱ ፕላስ ኢንፍሌሽን፣ ይህን ደምረን ቀንሰን የመጣውን ጌን ታክስ ይከፈልበታል ማለት ነው። ቀጥሎ ያው በግልጽ አስቀምጦታል። ይሄ ፐርሰንቱ ስንት ነው ታክስ የሚከፈልበት ፐርሰንቱ ስንት ነው የሚለውን ነው ማለት ነው። ፐርሰንቱ 15% ነው ማለት ነው። 15% ታክስ ይከፈልበታል ማለት ነው። እነዚህ ካፒታል ጌን ደግሞ ሀብትን በማስተላለፍ የሚገኝ ጥቅም ላይ እሴቶቹ እነማን ናቸው? በመመሪያው በግልጽ ያስቀምጣል ማለት ነው። 3 ናቸው። አንደኛ ሪል አሴት የምንለው ደግሞ ኢሙዌብል አሴት የምንል ማለት ነው። የማይንቀሳቀሱ ሀብቶች ማለትም ህንፃና እንደውም ሼርና ቦንድ ማለት ነው። እነዚህም 3ቱ ላይ አንድ ድርጅት ሲያስተላልፍ በሽያጭ ሊሆን ይችላል ወይም ደግሞ በስጦታ ሊሆን ይችላል ሲያስተላልፍ ለመንግስት የካፒታል ጌን ወይም ደግሞ ንብረትን በማስተላለፍ የሚገኝ ጥቅም ተብሎ ግብር ይከፍላል ማለት ነው ለመንግስት ማለት ነው። ቀጣይ ምንድነው? ይሄ ግብር ከፋይ ወይም ደግሞ ድርጅት ሀብቱን ሲያስተላልፍ ምን መረጃዎች መያዝ አለባቸው የሚለውን ስናይ አንደኛ ምንድነው? ስለ አሴቱ ማለት ስለ ሀብቱ የሚገልጽ መረጃ ላይክ ቡክ ቫልዩ ወይም ደግሞ የሂሳብ መዝገብ ሊሆን ይችላል። ለሀብቱ ያወጣውን ወጪ ሊሆን ይችላል። እንዲሁም ደግሞ ሀብቱ የተገኘበት ጊዜ መቼ ነው የተገኘው? ሂስቶሪካል ኮስቱን ለማወቅ ሀብቱ የተገኘበት ጊዜ መታወቅ አለበት ማለት ነው። ሌላ ደግሞ ሀብቱ ከተገኘበት ጊዜ ጀምሮ የሚሰራ ዲፕሪሺዬሽን አለ ማለት የእርጅና ቅናሽ ማለት ነው። እሱንም ጨምሮ ምንድነው ይሄ መረጃ ለባለስልጣን ወይም ደግሞ ገቢ በሚሰላበት ጊዜ ማለትም ከሚተላለፍ ሀብቱ ጋር ከሀብቱ ማለት ነው በሚሰራበት ጊዜ ይህንን መረጃ ይዞ መቅረብ እንዳለበት በግልጽ ያስቀምጣል ማለት ነው። እንግዲህ ድርጅቱ ይህንን ካላደረገ ባለስልጣኑስ ምን ያደርጋል? ይሄኛው መረጃ ለባለስልጣኑ ይዞ ካላቀረበ ባለስልጣኑ ምን ማድረግ እንዳለበት የሚለውንም በግልጽ ያስቀምጣል ማለት ነው። ምን ማድረግ አለበት ማለት ነው? ይሄኛው መረጃ ካላቀረበ በታክስ አስተዳደራችን 983 አንቀጽ 3 መሰረት አዋጅ አለ። አዋጅ 983 አንቀጽ 3 መሰረት ባለስልጣኑ በሚተላለፍ ንብረቱ ላይ ትክክለኛውን ገቢ እንዲሰላ ራሱ ያደርጋል ማለት ነው። ማለት አዋጁ ይፈቅዳል ማለት ነው። አንቀጽ 3 ላይ ምን ይላል ብለን ስናይ መረጃው ሲያጣ ፌር ማርኬት ቫልዩ የገበያ ዋጋ የሚባል ነገር አለ። እሱ ላይ ተመሰርቶ ትክክለኛውን ታክስ ወይም ደግሞ ገቢ ባገኙ ድርጅቱ ገቢ አግኝቷል ሀብትን በማስተላለፍ ትክክለኛው ታክስ እንዲሰላበት ይወስናል ማለት ነው ባለስልጣኑ። Wajiban godallalatu ummata bisun dagatu tajajila kan kunoza dadafon tarira basa ባላፊነት ላይ ያለ የሆነ ህዝብ አገልጋይ የድርሻችን ይወጣ ክቡር ክብር ከፋይ ሕገ ወጥነት ኮንትሮባንድ አደንዛዥ መድኃኒቶች የትውልድ ማጥፊያ ናቸው የጠላት መሳሪያዎች። ግብር የሀገር ክብር፣ ግብር ለዜጎች ክብር፣ ግብር የሀገር ክብር፣ ግብር የሁሉም ክብር